ሰላም ለእናንተ ይሁን። ውድ የቦርናጌን ቤተሰቦቻችን በያላችሁበት ሰላምና ጤና ይብዛላችሁ። የእህታችን ሶፊያ ዮሐንስ ከዚህ ዓለም ድካም ማረፍን አስመልክቶ አብሮ አደግ እና የናዝሬት ትምህርት ቤት ጓደኞቿ በቦርናጌን በሴቶች ግቢ የካቲት 5 ልዩ የመታሰቢያ ፕሮግራም ያደርጋሉ። የሶፊያ ወዳጅ ቤተሰብ ለሆናችሁ በሙሉ መጽናናትን እየተመኘን በመታሰቢያ ፕሮግራሙ ላይ እንዲገኙ ጥሪ እናደርጋለን። አንድም ሰው በአእምሮ ህመም ምክንያት በጎዳና ላይ አያድርም። ቦርናጌን የአእምሮ ህሙማን ማዕከል። እናመሰግናለን።